እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ያመጣሁላችሁ ይሄኛው የነጭ ሽንኩርት ቅጠሉና መለጣጩና የማንጎ ቅጠል አንድ ላይ አድርቄ ፀሐይ ላይ ፈጭቼ ነው። እንግዲህ ዛሬ አሰራሩን ነው አጠቃቀሙ እንዴት እንደሆነ ነው ማሳያችሁ። በባለፈው ቪዲዮ ላይ ያው ለካንሰር የካንሰር ሴሎችን ለመዋጋት ምናምን ይጠቅማል ብዬ ብዙ ጥቅሞች አሉት አሳይቻችኋለሁኝ። ጥቅሙን ግቡና ከመጀመሪያ የሰራሁት ቪዲዮ ላይ ይሁንና ከዛ ወደ አሰራሩ ትገባላችሁ ማለት ነው። ለማንኛውም ይሄውና ቅጠሉ አለ። ቅጠሉን እንደምታዩት ይሄን ቅጠሉን 5 ፍሬ ወስደን ትንሽ ነጭ ሽንኩርት ቅጠሉን እንደዚህ ላይ አድርገን ነው የምንሰራው ብዬ አሳይቻችኋለሁ። ግን እኔ እንዴት አድርቄ እንደማስቀምጥ ላሳያችሁ ብዬ ነው። ይሄን እንደዚህ አድርቄ አስቀምጣለሁ። ከዛ በኋላ በቡና ማሽንም በብርጭቆ በመውቀጫ ነገር ወይ በኒኬል ኩባያ ነገር ውቅጥ ማድረግ ትችላላችሁ። በቀላሉ እንደዚህ አዘጋጅታችሁ ታስቀምጣላችሁ። በቃ በቀላሉ መንገድ ከዛችን አንድ ማንኪያ እንደዚች ሙልት ታደርጉና በሁለት ብርጭቆ ውሃ አፍልታችሁ ወይ ደግሞ በአንድ ብርጭቆ ተኩል ውሃ አፍልታችሁ ተክተክ ታረጉና ለ9 ደቂቃ ማለት ነው ይንተከተካል እሳት ላይ በጣም ቀዝቀዝ ባለ እሳት ማለት ነው። ከዛ በኋላ ክድን አድርጋችሁ ታሳድራላችሁ። ጠዋት በወንፊት ላይ ተደርጎ ተጣርቶ ይጠጣል ማለት ነው። ውሃው በባዶ ሆድ ይጠጣል እና ስፔሻሊ ይሄ ዋናው አላማው ምንድነው? የደም ስኳርን ለመቀነስና የካንሰር ሴሎችን ይዋጋል። እና ይሄን ይመስላል። ይሄውና ሲፈጭ ይሄን ይመስላል። በጣም ነው ደስ የሚለው። ሽታውን በጣም ደስ ይላል። ተጠቀሙት እላችኋለሁ። ሰብስክራይብ አደራረጉን እንደተለመደው ላሳያችሁና ሰብስክራይብ ሼር አድርጉልኝ፣ ላይክ አድርጉልኝ። ለምን እንደማታደርጉ አላቅም። በየቪዲዮዬ ሰብስክራይብ አደራረግ እያሳየሁኝ ነው። አታደርጉምና እስቲ አድርጉ። ሁሉም ቪዲዮ እንዲደርሳችሁ ለማለት ነው። እንተባበር። አሁን ይኸውና የሰብስክራይብ አደራረጉ ይሄ ነው። ይሄ ጥቁር ነው ብያችኋለሁ። ይሄን ስነካው ቀይ ነገር ብልጭ ይላል። አያችሁ ብልጭ አለ። አሁን ሰብስክራይብ ሆኗል። ግን ሆኖ አልጨረሰም። እቺ ካፖ አምፖል ነገሯ የተንጠለጠለችው አምፖል ባዶ ስላለች አምፖሏን ማጥቆር አለብን። ከዛ አምፖሉ ራሱ መልሰን ሄደን እንነካዋለን። አምፖሉን ስንነካው አምፖሉ እዚህ ጋር ይመጣና የጠቆረ አምፖል አለ። ይሄን የጠቆረውን አምፖል ወስደን እዚህ ጋር እናደርጋለን። እንዴት በማድረግ እቺን ንክት ስናረግ ከዛ አልነካውትም መሰለኝ ንክት ስናረግ አምፖሏ እዚህ ጋር ጠቆረችልን። አያችሁ? ይሄ ምንድነው? ሰብስክራይብ ሆኗል። ከዚህ በኋላ የምለቀው ቪዲዮ ቀጥታ ለእናንተ ይገባል። ከእናንተ የሚጠበቀው አንዴ ሰብስክራይብ ስላደረጋችሁ ሁሌ አይደረግም። ሌላ ጊዜ ላይክ ነው የሚደረገው። አሁን ለምሳሌ የኔ ቪዲዮዬን እቺን እንከፍታለን። ተግባባን? ይሄ ነው እንግዲህ ዛሬ ደግሞ ያመጣሁላችሁ ይሄኛው ቪዲዮ ያለ አይደለ? ይሄን ቪዲዮዬን ታዩና ከዛ ምንድነው የምታደርጉት? ላይክ ምትለዋ እቺ ነገር አለች አይደለ? እቺ ላይኳን ሄደን ጠቅስ እናረግ ጥቁር ሆነች። ላይክ ተደረገ ማለት ነው። እሺ ይሄን ሁሉ እያሳየው ላይክ ሳታረጉ ትሄዳላችሁ፣ ሰብስክራይብ ሳታረጉ ትሄዳላችሁ። አሳየውኝ አይደለ? አድርጉ። በቃ አመሰግናለሁ።